በጣም ፈጣንና ስማርት የሆነ አእምሮ ካላችሁ እነኚህን ጥያቄዎችን በቀላሉ ትመልሳላችሁ። አእምሮአችን ማሳደግ ያለብን እኛው ራሳችን ነን። አእምሮአችን ለማሳደግ ደግሞ አእምሮአችን ቻሌንጅ ማድረግ አለብን። በዛሬው ቪዲዮ ወደ 10 የሚሆኑ አእምሮአችን የሚያሳድጉ ፈታኝ እንቆቅልሾችን ይዤላችሁ መጥቻለሁ። 10 ሰከንድ ይሰጣችኋል። በደንብ ሞክራችሁ ትመልሳላችሁ። ወደ ቪዲዮ። ከነዚህ ውስጥ የሞተው ማን ነው? ከነዚህ ውስጥ የሞተው ማን ነው? አያችሁ፣ ወደ 5 የሚሆኑ ፍጥረቶች አሉ እዚህ ጋር። ግን ከነሱ ውስጥ የሞተው ወይም የሞተችው ማን ናት? የመጀመሪያው ፈተና 10 ሰከንድ አላችሁ። በደንብ ይሞክሩና ይመልሱ። የሞተችው ቁጥር 2 ላይ ያለችው ናት። ምክንያቱም ዝንቦቹ እላዩዋ ላይ እየተንዣበቡ ነው። በጣም አሪፍ። ወደ ቀጣዩ ፈተና። መንቲያ ያረገዘችው የትኛዋ ናት? መንቲያ ያረገዘችው የትኛዋ ናት? 10 ሰከንድ አላችሁ። በደንብ ይፈትሹና ይመልሱ። መንቲያ ያረገዘችው ቁጥር 3 ላይ ያለችው ናት። ምክንያቱም እዚህ ጋር የሚያሳየው 2 ልጆች ናቸው። እዚህ ጋር የሚያሳየው 2 ልጆች ናቸው። በጣም አሪፍ። ወደ ቀጣዩ ፈተና። የተለየውን ምስል ያግኙ። የተለየውን ምስል ያግኙ። ከነዚህ ምስል ውስጥ ለየት ያለችውን ምስል በ10 ሰከንድ ውስጥ ለማግኘት ይሞክሩ። ለየት ያለው ምስል እዚች ጋር ያለችው ናት። ተመለከታችኋት? ከአፏ በታች ያለው ፓርት በጣም ነጭ ነው ማለት ነው ከሌሎች አንፃር። ካገኛችሁት በጣም አሪፍ፣ ካላገኛችሁ ግን ቪዲዮአችንን ላይክ ታደርጋላችሁ። በዚህኛው ፈተና ላይ እድላችሁን ይሞክሩ። እድላችሁን ሞክሩ። 3 የስጦታ ቦርሳዎች አሉ። አንዱን ይምረጡና እድላችሁን ይሞክሩ። በጣም አሪፍ። እድላችሁ እንዴት እንደሆነ እዩ። መኪና ነው የደረሳችሁ? ቤት ነው የደረሳችሁ? ወይ ቻርጀር ነው የደረሳችሁ? ኮሜንት ላይ ጻፉልኝ። ወደ ቀጣዩ ፈተና እንሄዳለን። የልጁ አባት ማን ነው? የልጁ አባት ማን ነው? የልጁ አባት ማን ነው? 10 ሰከንድ አላችሁ። በደንብ ይሞክሩ። የልጁ አባት 2 ቁጥር ላይ ያለው ነው። ምክንያቱም እጃቸው ላይ የታሰረው ብራስሌት ተመሳሳይ ነው ማለት ነው። እጃቸው ላይ የታሰረው ብራስሌት ተመሳሳይ ነው ማለት ነው። ስለዚህ የልጁ አባት ቁጥር 2 ላይ ያለው ነው ማለት ነው። ወደ ቀጣዩ ፈተና። ከጉዞው የተከለከለው ማን ነው? ከሶስቱ መካከል ከጉዞው የተከለከለው ማን ነው? ዙሪያቸውን በደንብ ለማየት ይሞክሩ። ከጉዞው የተከለከለችው ቁጥር 1 ላይ ያለችው ናት። ምክንያቱም እዚህ ጋር እንደምትመለከቱት ከ10 ኪሎ ግራም በላይ አይፈቀድም። እሷ የያዘችው ግን 15 ኪሎ ግራም ነው ማለት ነው። በትክክል ካገኛችሁ በጣም ስማርት ናችሁ። ወደ ቀጣዩ ፈተና። ሚሊዮነሩ ማን ነው? ወይም ባለሀብቱ ማን ነው? እንዳትገምቱ፣ በመረጃ ይሞክሩ። ሚሊዮነሩ ቁጥር 2 ላይ ያለው ነው። ቁጥር 2 ላይ ያለው ሚሊዮነሩ ነው። ምክንያቱም በጣም ውድ የሆነውን የአፕል ላፕቶፕ ያዘው እሱ ነው ማለት ነው። ሌሎቹ የያዙት ግን ፌክ ነው ማለት ነው። ሌሎቹ የያዙት
ፌክ ነው ማለት ነው። በጣም አሪፍ። ወደ ቀጣዩ ፈተና። ገዳዩ ማን ነው? ገዳዩ ማን ነው? አንድ የሞተ ሰው ተኝቷል። 4 የቆሙ ሰዎች አሉ። ከነሱ ውስጥ የሞተው ማን ነው? በደንብ ክፈትሻችሁ ካገኛችሁ በጣም አሪፍ። ካላገኛችሁ ግን ሳብስክራይብ እንደምታደርጉ ቃል ግቡልኝ። ገዳዩዋ 2 ቁጥር ላይ ያለችው ናት። ገዳዩዋ 2 ቁጥር ላይ ያለችው ናት። ምክንያቱም የጆሮ ጌጧ አንዱ እዚህ ጋር ወድቋል ማለት ነው። አያችሁ? የጆሮ ጌጧ አንዱ እዚች ጋር ወድቋል ማለት ነው። በጣም አሪፍ። ወደ ቀጣዩ ፈተና። የተለየውን ምስል ያግኙ። በ10 ሰከንድ ውስጥ ለየት ያለውን ምስል ካገኛችሁ በጣም ፈጣን ናችሁ ማለት ነው። ለየት ያለው ምስል ቁጥር 1 ላይ ያለችው ናት። ተመለከታችኋት? ከሌሎቹ ለየት ያለች እሷ ናት ማለት ነው። በጣም አሪፍ። ወደ ቀጣዩ ፈተና። የትኛው ነው ብልጥ ወይም የትኛው ነው በጣም ስማርት? ከሶስቱ መካከል እሳት እያጠፉ ነው። የትኛው ነው ግን በብልሃት እያጠፋ ያለው? 10 ሰከንድ አላችሁ። በደንብ ፈትሻችሁ ሞክሩ። በጣም ብልጥና ትክክለኛው 1 ቁጥር ላይ ያለው ነው ማለት ነው። 1 ቁጥር ላይ ያለው ነው ማለት ነው። ምክንያቱም እሳቱን የሚያጠፋበት መንገድ ትክክለኛው መንገድ ነው ማለት ነው። ሌሎቹ ግን 2 ቁጥርና 3 ቁጥር ላይ ያለው የእሳት አጠፋፍ ትክክል አይደለም ማለት ነው። በራሳቸው ላይ እሳቱ እንዲበዛ እያደረጉ ነው ማለት ነው። ስለዚህ ቁጥር 1 ትክክለኛው ነው ማለት ነው። 10ዎቹንም በደንብ ሞክራችሁ ከ10 ስንት እንዳገኛችሁ ኮሜንት ላይ ያስቀምጡልኝ። ይህን አሪፍ ዩቲዩብ ቻናል ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በአስተማሪ ቪዲዮ እንመለሳለን። አመሰግናለሁ።